ቀድሞ ያዘጋጀልን እንደሆነ ይህ ቃል በደንብ ይናገረናል። ይህን መልእክት ሐዋርያው ለኤፌሶን ቤተክርስቲያንና በዛ ለነበሩ ቅዱሳን ነው። ኤፌሶን ታውቃላችሁ፣ የዛሬዋ ቱርክ የምትባሏ ከተማ ናት፣ ሀገር ናት። ቱርክ በሚለው በዛ አካባቢ ላይ በወንጌል በነበረበት ዘመን ተመላልሰው በዛ በተከለው ቤተክርስቲያን ጳውሎስ እየተከታተለ ሁኔታቸውን እየተከታተለ መልእክት ይጽፍላቸው ነበር። አሁን ግን ያሉበትን ሁኔታ አንዳንዴ ስለሚያይ በመንፈሳዊ በረከት የተባረኩበትን አውቀው እንዲመላለሱ ሲናገር እናያለን። ቁጥር 5 ላይ በክርስቶስ ልጆቹ እንሆን ዘንድ መረጠን ይላል። የተመረጥነው በልጁ ነው። ምንም ከኛ የምንለው ስራ ስለሌለን ማለት ነው። ሁሉም ነገር ከእግዚአብሔር ዘንድ የተሰጠን ስጦታ፣ የተሰጠን መንፈሳዊ በረከት ነው። ሁሉ ነገር በእሱ የተሰራ ነው። መዳናችን እሱ በሰራለን ስራ በማመን የምንድነው መዳን ነው። ከዳንን በኋላ ግን እነዚህ መንፈሳዊ በረከቶችን በሰማያዊ ስፍራ ለሁላችን አዘጋጅቶልናል። አሜን። ሌሎች ብዙ አሉ፣ ዘርዝረን ማንጨርሳቸው መንፈሳዊ ስጦታዎች። ለምሳሌ የጸጋ ስጦታዎች በጣም ብዙ ናቸው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 እስከ 13 ባለው ሁለት የተነጥነዋል። ሌሎች ክፍሎችም ላይ የጸጋ ስጦታዎች ልዩ ልዩ እንደሆኑ፣ አገልግሎትም ልዩ ልዩ እንዳለ፣ ጌታ ግን አንድ እንደሆነ፣ መንፈስም አንድ ሆኖ ልዩ ልዩ መንፈሳዊ ስጦታዎችን እግዚአብሔር እንደሰጠን ይናገራል። አንዱ ከመንፈሳዊ በረከቶች ስጦታዎቻችን አንዱ እሱ ስለሆነ ሌሎች በጣም ብዙ ናቸው። እኔ ግን አሁን መንፈሳዊ በረከቶች በሕይወታችን ሲገለጡ የሚሆኑ ነገሮች 1 2 3 ብዬ ላንሳላችሁ ካለ ጊዜ አንፃር። አንደኛው እንደዚህ መንፈሳዊ በረከቶች ሲገለጡ የመጀመሪያውና አንደኛው የእግዚአብሔርን ቃል በኃይልና በስልጣን እንድንሰብክ ለዓለም እንድናደርስ አቅም ይሆነናል። ከመጽሐፍ ቅዱስ የምናውቀው ክፍል ሊገራችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል። ሌላ ጊዜ ማየት ትችላላችሁ እናንተ። እግዚአብሔር ይላል የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም እናያለን። ይህ መንፈስ ምን አይነት ነው? ኃይልን የሚሰጥ ራስን የሚያስገዛ የፍቅር መንፈስ ነው። ይሄ በደንብ የሚያረጋግጥልን የሐዋርያት ሥራ ምዕራፍ 2 ላይ ያለ ቃል ልንገራችሁ። ከቁጥር 14 ጀምሮ ያለ ነው። ብዙዎቻችን ስለምናውቀው በዓለ ሃምሳ ላይ የሆነውን የመንፈስ ቅዱስ መውረድ በሐዋርያት ሕይወትና ተሰብስቦ በነበሩ በኢየሩሳሌም ሕዝብ መካከል የፈጠረውን ሁላችን ስለምናውቅ ከቁጥር 36 እስከ 40 ያለውን ብቻ እናገራለን። እዚህ ስፍራ ላይ ሐዋርያው ጴጥሮስ ትናንትና በአንድ ሰው ፊት ጌታን ሲል የነበረው እኔ አላውቀውም ሲል የነበረው የሁሉ ሕዝብ በተሰበሰበበት ኃይልን ከተቀበለ በኋላ ግን 3000 ሰዎች እስከሚድኑ በአንድ ስብከት ማየት ትችላላችሁ። ከ36 እስከ 40 ላይ የሐዋርያት ሥራ ምዕራፍ 2 ላይ በአንድ ስብከት እናንተ የሰቀላችሁት እያለ ቀጥታ አሳልፎ የሰጡትን ሲጋፈጥ፣ ይህንንም በኃይልና በስልጣን ወንጌልን ሲያውጅ እናያለን። በዚህም 3000 ሰዎች በአንድ ስብከት ወደ ጌታ ተመለሱ። ይሄ ነው ወንጌላችን። እንደዚህ በኃይል የሚሰበክ ነው፣ ኃይል ያለው ነው። ሁለተኛ እነዚህ መንፈሳዊ በረከቶች ሲገለጡ ከብርና ወርቅ በላይ የሆነ መፍትሄ ይሰጠናል። አሜን አሜን። ምንም ያህል ሀብት በምድር ላይ ቢኖር፣ ስልጣን ቢኖር የማይሰጡ ብዙ ነገሮች አሉ። የዘላለምን ሕይወት አይሰጠንም፣ ጤናን አይሰጠንም። እንደዛ ቢሆን ኖሮ የሐዋርያት ሥራ ምዕራፍ 3 ላይ ያለው ላካፍላችሁ። ከቁጥር 1 እስከ 8 ያለው ስለምታውቁት ያ ከእናቱ ማኅፀን ጀምሮ ሲወለድ ሽባ የነበረው ለብዙ ዓመታት ቤተ መቅደስ ደጅ ላይ መልካም በሚሏት መግቢያ ላይ የሚቀመጠው በሰው ትከሻ ተሸክመው እያመጡት የሚያስቀምጡት በልመና የሚተዳደር ጴጥሮስና ዮሐንስ ግን
ከቀኑ 9 ሰዓት ይላል ለጸሎት በወጡበት ያገኙት ይህ ሰው እንደለመደው ከሌሎቹ ብርና ወርቅ ለምኗል። ይሄ ልመና ላይ የተዳደረው ወይም መራመድ የማይችለው ይህ ሰው እነዚህንም እንዳየ የለመደውን ነው የጠየቃቸውና እይታው ይመስላል አፍ አውጥቶ ብርና ወርቅ ስጡኝ ባይልም ትኩር ብሎ ተመለከታቸው ይላል። በዚህ ጊዜ ይላል ጴጥሮስ እኛ ብርና ወርቅ የለን፣ ያለንን ግን እንሰጣለን፣ በጌታ በኢየሱስ ስም ተነሳና ተመላለስ። እንደዚህ አይነት መብት የሚሰጥ መንፈሳዊ በረከት እንጂ የትኛው ምድራዊ ቁስ ብር፣ ወርቅ ይሄን ሊያደርግ አይችልም። ከሰዓት አንጻር ወደ ቀጣዩ ሶስተኛው ዕለት ዕለት የእግዚአብሔርን መንግስት ጽድቁን እንድንፈልግ ይረዳናል። ጸጋው ያግዘናል። የመንፈሳዊ በረከት አቅም ይሆነናል። ልናገር ማቴዎስ 6 ላይ ቁጥር 33 ሁላችንም እናቀው 33 ላይ ያለው ብቻ ልናገር። ከ31 እስከ 33 የተያዙ ሀሳብ ስለሆነ ጌታ እንዲህ ያለው፣ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ። ሌላው ከላይ ከ31 ጀምሮ ስናይ ስለምትበሉት አትጨነቁ፣ ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ ብሏል። ይህን ቃል ነው አስታኮ ጌታ ወረድ ብሎ የተናገረው። ስለ ምድራዊ በረከቶች እንመለስ። ከጊዜያችን አንጻር ምንድን ነው እግዚአብሔር የባረከን በሰማያዊ በረከት ብቻ ነው ወይስ ምድራዊ የማን ነው ብለን ጥያቄ እንዳናነሳ አሁን ያነበብነው ክፍል የማቴዎስ ወንጌል ምዕራፍ 6 ላይ ያለው በደንብ ያረጋግጥልናል። ምድራዊ በረከት እንኳን ለእኛ ለሁሉ ፍጥረታት እግዚአብሔር እያደረገን ያለው እየባረከን ያለው በልጁ ስላመነ ብቻ ስለ አንድ ሰው በረከት እግዚአብሔር ለአማኝ ብቻ ብሎ እንደማያደርግ ሁላችሁም የምታዩት እውነታ ነው። መርህ ስላለው ማለት ነው። ምድራዊ በረከትም የራሱ የሆነ መርህ አለው። እግዚአብሔር የመርህ አምላክ ነው። ፀሐይ ለሁላችን እኩል ነው የሚያወጣው አይደል? ጥቁር፣ ነጭ፣ አውሮፓዊ፣ አፍሪካዊ ብሎ አይለይም። እስራኤላዊ ብሎ አይለይም። ዝናብንም እንደዛው ይሁ ወጣ ብላችሁ ማየት ትችላላችሁ። ከተማችን ላይ የሚታዩ ነገሮች ማየት ትችላላችሁ። ምን ያህሉ ሰው ምን ያህሉ ክርስቲያን ከእነዚህ ሀብት ከሚታየው ከሚነዳው መኪና የተሻለውን ምን ያህሉ እየነዳ ነው? ይህ ቁሳዊ ብለን የምንወስደው አንዳንዴ መንፈሳዊ በረከት የእግዚአብሔርን ዋና አጀንዳ የሚደባልቁ የሐሰት ትምህርቶች ስላሉ ወደኋላ 1-2 ደቂቃ ወስጄ ይናገራሉ። ምድራዊ በረከቶችስ ስለሚለው ልናገር። አንደኛ እነዚህ በረከቶች መንፈሳዊ በረከት ተከትሎ የሚመጡ ወይም ተከታይ። ፈረስ ካለ ጋሪ ይከተላል። መቼም ጋሪ ወደፊት አይቀርም ማለት ፈረስን ሊጎትቶ ስለማይችል። ለዚህ ነው ጌታም አስቀድሞ እግዚአብሔርን ጽድቅና እውነቱን ፈልጉ ሌላው እንደሚጨመር ደግሞ ትልቅ ማሳያ ሁለት ላሳያችሁ። አንደኛ ነገሥት ምዕራፍ 3 ከቁጥር 5 እስከ 14 ያለውን በራሳችሁ ማየት ትችላላችሁ። ልድገምላችሁ። አንደኛ ነገሥት ምዕራፍ 3 ከቁጥር 5 እስከ 14 እንዲህ ነው። ባጭሩ ሀሳብ ነገራችሁ እንዴት እንደሚከተል እግዚአብሔር አንዳንድ ያልጠየቅነውን ነገር እንዴት እንደሚያስከትለው ላሳያችሁ ነው። እዚህ ስፍራ ላይ ንጉሥ ሰለሞን ገና በአባቱ ዙፋን ላይ እንደተቀመጠ ስልጣን እንዴት ሰው እንደሚመራ ጠቅላይ ሚኒስትሩ እንኳን ያላየ ምንም ልምድ የሌለው ሰው ነበር። ይህ ሰው ብላቴና ነው፣ ትንሽ ነው። ህዝቡ ደግሞ ታውቃላችሁ የተመረጠ ህዝብ ነው፣ አዋቂ ነው፣ ህግ አዋቂ ነው፣ ቁጥሩም በጣም እጅግ የበዛ ነው ይላል። በዚህ ጊዜ እግዚአብሔር መስዋዕት ካቀረበ በኋላ ይላል ከላይ ከፍ ብሎ ስታዩ ቁጥሮቹ፣ እኔ ግን ወረድ ብሎ ዋናው ነጥቤ ላይ ልምጣ። እግዚአብሔር በገባዖን
መስዋዕት ቀርቧል ላይ እግዚአብሔር